ለካ ቤት ነው ያለው። በጣም ነው ማዝነው አንተ ላይ ዳኒ፣ በጣም ነው የማመሰግነው። ና ተነስ። በጣም ነው ማዝነው አንተ ላይ። እስከዛ ምንም አይመለከትም። በቃ ልጁን ነው የምፈልገው። በቃ ና ተነስ። ትሰሚኛለሽ? ምንም አይመለከትም ብለሽ ሁለታችሁም ዝም በሉ። በቃ ይበቃችኋል። አይወጣም። ና እንሂድ። አብሽ ና ትፈልገዋለች። ትናንት ምንም አይመለከትም ብላለች። አሁን እህቷ አለች። እሷ ሳይመለከታት አንተ የምታጨበጭበው እዚህ ምዛም አይደብርም? አሁን እኔ ነገር አንፈልግም። ወንድሜ ነው የምፈልገው። ና እንሂድ። ወንድምሽ እኮ ይኸውና። ዝም በል አንተ፣ ዝም በል ወንድምሽ። ዝም በል። እስካሁን ድረስ ተጫወትክብኝ። ዝም በል አንተ። እኮ ደህና ሆኖ ነው እንዲህ ቢታ ወንድሙ ነው ብዬ ተጫወትክብኝ እስከ ዛሬ። ና ወንድሜ። ምን አይነት ሰው ነው ግን? ወዴት ነው የምሄደው? ሰሚኛለሽ? አሁን የፈለገችውን የማድረግ መብት አላት አይደል? እህቱ ነች አይደለ? ስለዚህ ታሳክመው የፈለገችውን ነገር ታድርግ። መብቷ ነው ወንድሟን መውሰድ። ገባሽ? እስካሁን በር ዘግታችሁ የቀለዳችሁበት ይበቃችኋል። ሌላ ምንም ነገር የለም። ና ወንድሜ፣ ደህና ነህ አይደል? ደህና አይደለም ያለበት ሁኔታ። አንተ ማለት ይሄ አይደለም። ገባህ አይደለ? አንተ ትናንትና ብዙ ነገሮች የምትሰራ በጣም ቀልጣፋ፣ ብዙ ነገሮች ላይ ሩጥ የምትል ልጅ ነህ። አሁን ግን እንደዛ አይደለም ያለው። አብርሃም ይኸውልህ፣ ልክ አይደለም ያለው። አዳምጠኝ። ልክ አይደለም። ተረጋጋና እናንተ ከዚህ በኋላ ተረጋግተን ወደ እሷ ጋር እንመለሳለን። ሰማኝ እና ልሰድ እኔ ጋር የስ እንደምልህ አንድ አብርሃም እሺ በለኝ። ሰማኝ አብርሃም፣ ይኸውልህ ወንድሜ፣ እኔ ልንገር ይኸውልህ እንዴት አድርጌ ላስረዳ? አንተ ማለት ይሄ አይደለም። ገባህ አይደል? ሌላ ህይወት ጀምረህ ነበረ ምናምን ነገር፣ ከዛ በራስህ ውሳኔ የምትወስን ሰው ነህ፣ ብዙ ነገሮች የምትሰራ ሰው ነህ ምናምን ነገር። ገባህ? አሁን ግን እንደዛ አይደለም። ቤት ውስጥ ነው ያለው፣ ተቀምጠን ኖ፣ በፍጹም አይደለም። እኔ ወንድሜ ደህና አይደለም ነው እያልኩ፣ ምንም ደህና አይደለም። እኔ አብረሽም በእነዚህ አይነት መንገድ አላውቀውም። ይህንን አብርሃም እኔ አላውቀውም። አንዴ ምንድን ነው ሁለታችሁንም እኮ ስታድጉ እኮ አብሬያችሁ ነበርኩኝ አይደል እንዴ? ይህንን አንተ ይህንን ባህሪን ይህንን ነገርን ትተህ ሌላ ውስጥ ብትገባ ባህሪ ለምን ተቀየር አልልህም እንዴ? ስለዛ እኔ ደግሞ አብርሃምን ሳውቀው እንደዚህ አይነት ልጅ ስምን ይኸውልሽ፣ አሁን እህቱ ቤት ያለው ተረጋግባ ነገራቶች እያበላሸ ምንም እያደረግኩ አይደለም። ተረዳሽ? ቢያንስ ምንም ማውራት አልፈልግም። ሩታ ተረጋጊ። ቆይ ስሚኝ፣ አዳምጪኝ። እኔ እና አንቺ እንደዚህ መነጋገር የለብንም። ገባሽ አይደል? ለሶስት ቀን እህቱ ቤት መሆን ይፈልጋል። ስለዚህ ፍቀጅለት እንዴ። ለምንድን አይቻለው? ቤት አለው፣ ሚስት አለው፣ ቤት አለው፣ ቤቱ ነው። ስለዚህ ምን ይሁን? ስማኝ አብርሃም፣ ቆይ ተረጋጋ። ልቀቂ። ቆይ ዳኒ፣ ቆይ ሰማኝ አብርሃም፣ ወደ ቤት ነው ግባ። ሰማኝ፣ እስካሁን ተረጋግተን አወራን። በትክክል ከሆነ አስገባለሁ። አሁን እዚሁ ፖሊስ ጣቢያ ያለው ተረጋግቻ ዳኒ፣ በእናትህ ኧረ በእናትህ ምንድን ነው የሚሻለው? ያዙትና በቃ ስናገር የነበረ ይሄ ነው። ያስጨንቀዋል። ተው ስል ይሄ ነው። ህይወቱን እየኖር ነው አይደለ? አውቋበት ና እንሂድ። በቃ እያስጨነቀ ነው አይደል? አብርሃም ዳንኤል የትም አይሄድም፣ የትም አይሄድም። ህይወታችንን እንኖሩበት። በቃ ተው እና እንደውም ሂድ። ከዚህ ለምን እገምታለሁ? እና ልጁ ሳይሆን ይሄ እያለክ ነው አይደል? በቃ አልፈለግም፣ ቀለበቱን ታውልቅልኝ ያሉ። ስለዚህ ሄርሜላን ብትሆኚ ከዚህ በላይ አትከራከሪ። ቀለበቱን አውልቂ።
ለምን በግድኛውን ነገር አለ እንዴ? ፈልጎ ነው ያደረገኝ። አሁን ደግሞ አልፈለገማ። አይ ቆይ አብርሽ፣ እናንተ ጥያቄ ያለኝ በቀለበት ይዤ አውቃለሁ እንዴ? አንተ ልቦና ፈቅዶ ወይም ደግሞ ደስተኛ ህይወት እየኖርክ ከሆነ እኮ በቀለበት አይ ይዘሽ ታውቂያለሽ። ሄርሜላ እዚህ ማስመሰል አይጠበቅብሽም። ባለፈው ዕለት ቀለበት ያደረገልኝ ሰው ነኝ፣ ሚስቱ ነኝ። ስለዚህ እያልሽ ነበር። በቀለበትሽ ደግሞ ብዙ ነገር ለመፍጠር እየሞከርሽ ነው። ስለዚህ ቀለበቱን አውልቂ፣ በቃ አትከራከሪ። ኤፍሬም ቀለበት ያደረገልኝ ሰው ነኝ ማለት እንግዲህ ለምጠላው ሰው አይደለም ቀለበት የምታደርገው። የሚያፈቅረኝ ወዶ ፈቅዶ ከኔ ጋር ብዙ ፊውቸር ያለው ሰው ነው ከኔ ጋር ነው። ተረጋግተህ ራስን አንተ እኔ ዋናው ነገር የምፈልገው ነገር አንተ ደህና እንድትሆንልኝ ነው። ተረዳኝ አይደለም ወንድሜ? በምንም አይነት ሁኔታ አንተ ደህና እንድትሆን ነው የምንፈልገው። ከሄርሜላ ጋራም እንድትሄድ ያደረግነው እኛ ነን። ተረዳህን አይደለም? አሁን ደግሞ እኔ በሁለቱ ፊት ክርክር፣ ጭቅጭቅ እኔ ሰልችቶኛል። ተረዳኝ አይደል? አንተ ቆም ብለህ ራስን አይተህ እንግዲያው እኔ በግልጽ አሁን እየጠየቅኩ ነው። ከሄርሜላ ጋር መሆን ትፈልጋለህ ወይስ ከሩታ ጋር መሆን የምትፈልገው? ወይስ እነ ጋሽዬ ጋር ትሄዳለህ? ምርጫህን ንገረኝ። እየተዝናናን ነበር እኮ እዛ